በአማራ ክልል የሚገኙ ኢንዱስትሪዎች የማምረት አቅም ወደ 62.4% ከፍ ማለቱንና በ6 ወር $111 ሚሊዮን የውጭ ምንዛሬ መገኘቱ ተገለጸ። የክልሉ መንግስት የመሰረተ ልማትና ለስራ ማነቆ የሆኑ ችግሮችን በመለየት ምላሽ ለመስጠት ቁርጠኛ መሆኑን በመጥቀስ ባለሀብቶች በአፋጣኝ ወደ ማምረት እንዲገቡ ጥሪ ቀርቧል። ስንታየው ኃይሉ ያዘጋጀችውን በላይ ተስፋ ያቀርባል። በምንጃር ሸንኮራ ወረዳ አረርቲ ከተማ የኢትዮጵያ ታምርት እኛ የምንሸምት የንቅናቄ መድረክ ተካሂዷል። አልሚዎች ወደ ዞኑ ሲመጡ ቀልጣፋ አገልግሎት እንደሚሰጥ ያነሱት የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ ለማየሁ ዞኑ በሁሉም ረገድ የተመቸ መሆኑን ገልጸዋል። ሰሜን ሸዋ ዞን በአጠቃላይ ለኢንቨስትመንት የተመቸ ሰላም ወዳድ ታታሪ ህዝብ ያለበት ዞን ነው። ለኢንቨስትመንት ለአልሚ ባለሀብቶች በቂ ግብአት ያለበት ዞን ነው። ከ23 በላይ ማዕድናት ምርምር ተደርጎ እንዳለ ተረጋግጧል። እኛ ሀብታችን አገልግሎት አሰጣጣችን ነው። ሀብታችን ባለሀብታችን የምንይዝበት መንገድ ነው። ባለሀብት ግን ፋብሪካውን ጠባቂ ሆኖ የሚያይለት ማህበረሰብ ይፈልጋል። ከዚህ አኳያ ሰሜን ሸዋ ዞን የተመረጠ አካባቢ ነው። በዞኑ ያሉ አምራች ኢንዱስትሪዎች እያሳዩት ያለው ውጤት አበረታች መሆኑን ያነሱት አቶ መካሻ ሌሎች አልሚዎችም ወደ ዞኑ እንዲመጡ የመሰረተ ልማት ዝርጋታዎችን በማስተካከል ጥያቄዎችን ለመመለስ እንደሚሰራ ገልጸዋል። ምንጃር ሸንኮራ ወረዳ በትርፍ አምራችነቱ የሚታወቅ በተለይ በከፍተኛ ሁኔታ ጤፍ የሚያመርት ወረዳ ነው። ባለሀብቶቻችን የምታነሱት ጥያቄ ሁሉ በየጊዜው በመናደርጋቸው ምክክር መድረኮች እየፈታንላችሁ ተኪ ምርት በማምረት ወደ ውጪ ኤክስፖርት የሚሆን ምርት በማምረት በሰሜን ሸዋ ዞን ደረጃ በ6 ወሩ አመርቂ አፈጻጸም ነው ያላችሁ። ባለሀብቱ የሚያነሳቸው ችግሮች ከተነሱ ዞናችን ሰሜን ሸዋ የኢንዱስትሪ መዳረሻነቱን የበለጠ እንደ እድል የምንጠቀምበት ምቹ ሁኔታ እንፈጥራለን። አምራች ኢንዱስትሪውን ለማነቃቃት በተሰራው ስራ አበረታች ውጤቶች መመዝገባቸውን ያነሱት የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ምርቶችን በሀገር ውስጥ መተካት መቻሉን አንስተው ለበርካቶች የስራ ዕድል የፈጠሩ አምራች ኢንዱስትሪዎች መኖራቸውንም ገልጸዋል። በክልላችን ባለፉት 6 ወራት 35 አምራች ኢንዱስትሪዎች 42182 ቶን ምርት ወደ ውጭ በመላክ $111 ሚሊዮን የውጭ ምንዛሬ ማስገኘት ተችሏል። ምርቶችን በአገር ውስጥ አምራች ኢንዱስትሪዎችን በመተካት ረገድ በክልላችን ከ409 በላይ አምራች ኢንዱስትሪዎች 69 የምርት አይነቶች 296966.5 ቶን ምርት በማምረት ምንዛሬ ሊጠይቅ የሚችል የነበረውን $335.7 ሚሊዮን የውጭ ምንዛሬ ማዳን ተችሏል። የስራ ዕድል በመፍጠርም ረገድ ከ43000 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል ተፈጥሯል። 1867 አዳዲስ ኢንቨስተሮች 182 ቢሊዮን ብር ካፒታል ያስመዘገቡ አዳዲስ ባለሀብቶችን ባለፉት 6 ወራት መቀበል ችለናል። የክልሉን የኢኮኖሚ መዋቅር ታሳቢ ያደረጉ የሪፎርም ስራዎች መከናወናቸውን ያነሱት ቢሮ ኃላፊው የኢትዮጵያ ታምርት ንቅናቄ ከመጀመሩ በፊት የነበረው 46.2% የማምረት አቅም አሁን ላይ ወደ 62.4% ከፍ ብሏል። በቀጣይም ውጤት የታየባቸውን አማራጮች በማጠናከር እንደሚሰራም ተናግረዋል። በ25 ዓመቱም እንደ ሀገርም የተቀመጡ ለአምራች ኢንዱስትሪ የተሰጡትን ተልዕኮች ለማሳካት እድሎች እና ምቹ ሁኔታዎች መኖራቸውን የሚያሳየን መረጃ ነው። የመሬት አቅርቦት መሬት የቀረበለትም ደግሞ መሬትን ለረጅም ጊዜ አጥሮ የማስቀመጥና ተበድሮ የመጥፋት የመሰረተ ልማት አቅርቦት ችግር፣ የመንገድ የመብራት ችግሮች፣ የፋይናንስ አቅርቦት ችግር፣ የጸጥታ ችግሩ የዘርፉ ፈተና ሆነው ቀጥለዋል። በመሆኑም ዛሬም በእንደነዚህ አይነት መድረኮች ስንነጋገር እነዚህን ጉዳዮች እንዴት በጋራ በትብብር መፍታት አለብን ብለን እንደ አንኳር አጀንዳ መነጋገር ይኖርብናል። ክልሉ ያለውን የኢንቨስትመንት ጸጋ በመጠቀም ለሀገር ኢኮኖሚ እድገት ያለውን ድርሻ ተጠናክሮ እንደሚቀጥልም አረጋግጠዋል። ኢንቨስትመንትን ለማስፋፋት ሰፊ የህግ ማሻሻያዎች ማድረጉን የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ አመለከቱ። በምንጃር ሸንኮራ ወረዳ አረርቲ ከተማ የኢትዮጵያ ታምርት ንቅናቄ መድረክ ተካሂዷል። በመድረኩ ላይ የተሳተፉ ባለሀብቶች አካባቢው ለኢንቨስትመንት ያለውን ሰፊ ዕድል በመጥቀስ የመሰረተ ልማት ዝርጋታ ቅድሚያ እንዲሰጠውና ማበረታቻ እንዲደረግላቸው ጥያቄ አቅርበዋል። ስንታየው ኃይሉ በዝርዝር ተመልክተዋለች።
በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ከተማ ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ቃል በተካሄደው የኢንቨስትመንት ንቅናቄ መድረክ ላይ የተሳተፉ ባለሀብቶችና ነዋሪዎች አካባቢው ለኢንቨስትመንት ያለውን ሰፊ ዕድል በማንሳት ይበልጥ ሳቢ እንዲሆን ለመሰረተ ልማት ዝርጋታ ቅድሚያ ሊሰጥ እንደሚገባ ጥያቄያቸውን አቅርበዋል። የፈጠራ ባለሙያዎችን ከማበረታታት አኳያ ቶሎ ምላሽ ከመስጠት አኳያ በጣም ችግር አለ። የጤፍ ዱቄት የሚዘጋጅበት ቢፈጠር፣ የስንዴ ዱቄት እዚሁ መኮረኒ ፓስታ የሚሆንበት ቢፈጠር፣ ገበሬውም ምርቱን በጥሩ ዋጋ በጥሩ አምርቶ በጥሩ ዋጋ እንዲሸጥለት ቢደረግ። የማደያ ልማት ተወዳድሬ ስራውን ጨርሼ ከአመት በላይ ሆኖታል እና በጣም ብዙ ነገር አፍስሰን አልተፈቀደልንም። ተመልሳችሁ ብታዩት ምን አለ። ኢትዮጵያ ታምርት ንቅናቄ ኢንቨስትመንት ከባቢን ለማሻሻል ትልቅ አቅም መሆኑን ያስረዱት የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዝናቡ ይርጋ ኢንቨስትመንትን ለማስፋፋት የተለያዩ የህግ ማሻሻያዎች መደረጋቸውን ገልጸው አሁን የተጀመሩ መልካም ስራዎችን አጠናክሮ መቀጠልና ባለሀብቶችን መደገፍ የመንግስት ቀዳሚ ተግባር መሆኑን ተናግረዋል። ኢንቨስትመንትን የምናይበት መንገድ እንዳይን ብሌናችን ነው የምናየው። ምቹ ሁኔታ አመቻችቶ ፈጣን የሆነ አገልግሎት ሰጥቶ ፍታው የሆነ አገልግሎት ሰጥቶ በፍጥነት ወደ ስራ እንዲገባ ጥበቃ አድርጎ ወደ ምርት እንዲሸጋገር የሚያደርግ ከባቢ የለም ብሎ ነው ያጠናው። ከዛ ወደ ሄደው ወደ ፖሊሲ ማሻሻያ ነው ሄደው። የፖሊሲ ማሻሻያው ምንድነው የሚለው? የውጭ ባለሀብቶች እንዳይገቡ እነዚህማ ለሀገር ውስጥ ባለሀብት ብቻ የተከለሉ ናቸው ተብለው የነበሩትን የህዝባችንን ጥቅም ግምት ውስጥ በማስገባት የውጭ ባለሀብትም ገብቶ ኢንቨስት ያደርጋል ብሎ ነው ያሻሻለው። አንዱ የፕራይቬት ሴክተር ተሳትፎ ከፍ እንዲል ካደረጉት ነገሮች አንዱ ይሄ ነው። የፖሊሲ ማሻሻያ አድርገናል። ለልማት ስራዎች መሳካት ሰላም መሰረታዊ ጉዳይ በመሆኑ ሁሉም ለሰላም ቅድሚያ እንዲሰጥ የጠየቁት የአማራ ክልል ፕላንና ልማት ቢሮ ኃላፊ ዶክተር ደመቀ ቦሩ የክልሉን የልማት እቅድ ለማሳካት የጋራ ስራ እንደሚጠይቅ አንስተው ለጥያቄዎች መልስ ለመስጠት በቁርጠኝነት እንደሚሰራም ተናግረዋል። ክልሉ ትልቅ እቅድ ይዟል። በስድስት የልማት ቀጠናዎች በተለይ ደግሞ የምንጃር ሸንኮራ ምን አድቫንቴጅ አለው ተብሎ ተለይቷል። ስለዚህ አካባቢው ይልማ ይስተካከል ካላችሁ ከዚህ በላይ ደም መፋሰስ መቆም መቻል አለበት። በቀላሉ በምክክር በይቅርታ በድርድር ወንድሞችን መመለስ ያስፈልጋል። ለዚህ ተባባሪ መሆን አለበት። ይበቃል ብለን ለምንጃርና ሸንኮራ ከዚህ በኋላ ኢንዱስትሪ ያስፈልጋል። ምርታማ አካባቢ ነው። ስለዚህ ይሄ ምርታማ አካባቢ ደግሞ ለግብርና ግብአት እንዲሆን ማድረግ አለበት። በዙሪያው ካሉ ልማቶች ቱርፋት ተጠቃሚ እንዴት እናርግ ብለን መምከር መቻል አለብን። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ የመሰረተ ልማት ማነቆዎችን ለመፍታት የተቀመጡ መስፈርቶችን ለማሟላት የክልሉ መንግስት በቁርጠኝነት እየሰራ እንደሚገኝ ተናግረዋል። የግብአትና ግብይት ትስስርን በተመለከተ የመንግስት ግልጽ አቋም ነው አጣጫ የተቀመጠበትና በየጊዜው እየተገመገመ በጣም ትላልቅ አምራች ኢንዱስትሪዎች ያለው ሸዋ ነው ያለው፣ ደቡብ ብርሃን፣ ሰሜን ሸዋ። ይሄ ለምን? ጸጋዎች ስላሉ፣ ሀብቶች ስላሉ፣ ጥሬ ዕቃዎች ስላሉ፣ ማህበረሰቡ ጨዋ ስለሆነ፣ ስራ ወዳድ ስለሆነ፣ ለፍቶ አዳሪ ስለሆነ፣ አመራሩ ለለውጥ የቆረጠ ስለሆነ፣ የክልሉ መንግስት አካባቢው እንዲለማ ከፍተኛ ፍላጎት ስላለው በብዙ ምክንያቶች ተቀናጅተን ተሳስረን ሸዋንና አካባቢን ክልላችንና ሀገራችንን ባለን አቅም ልክ ማልማት እና መቀየር ይኖርብናል። አዳዲስ ባለሀብቶችን ለመሳብና የባለሀብቶችን ጥያቄ ለመመለስ ተቋማዊ ትስስርን በማጠናከር ርብርብ እየተደረገ መሆኑን የተናገሩት የሰሜን ሸዋ ዞን አስተዳዳሪ መካሻ ለማየሁ የመልካም አስተዳደር ችግሮችን ለመፍታት በቁርጠኝነት እየተሰራ ስለመሆኑም ጠቁመዋል። የት አካባቢ ምን እድል አለ ብለን አነፍንፈን መጠቀም ባለሀብቱም አለ፣ ግን ደግሞ እዚህ አካባቢ ላይ መስራት የሚገባን ጉድለት አለ። ይሄን በዞን ደረጃ በክልል ደረጃ ያለውን እንነጋገራለን። በህዝብ ደረጃ ያለውን ደግሞ የቤት ስራ ወስዳችሁ ብትሰሩ ጥሩ ነው። የመልካም አስተዳደር ችግር ከቦታ ቦታ ይለያያል። ጥሩ አገልግሎት የሚሰጥባቸው አካባቢዎች አሉ። ግን ቃል መገባላችሁ ችግር ያለባችሁ ከቻልን ፋብሪካችሁ እየመጣን ካልቻልን ደግሞ እናንተ እየመጣችሁ እየተገነባባን የብድር ችግር ካለ የመብራት ችግር ካለ የመሰረተ ልማት ችግር ካለ ችግር እየፈታን እንድንሄድ ሙሉ ዝግጁ መሆናችንን በዚህ አጋጣሚ ላረጋግጥላችሁ ፈልጋለሁ። መሬት ተረክበው ወደ ስራ ያልገቡ ባለሀብቶች በአፋጣኝ ስራ እንዲጀምሩ ጥብቅ ክትትል እንደሚደረግም በመድረኩ ተጠቁሟል።